ሰላም የዩቲዩብ ቤተሰቦቼ ዛሬ ይዤላችሁ የመጣሁት ዱባ ወጥ በጎመን አድርጌ ነው። ቀለል ያለ የጾም ወጥ ነው። ሰሞኑ የጾም ወራት እንደመሆኑ ምክንያት ዛሬ ቀለል ያለች ይዤላችሁ የመጣሁት። ውድ ተከታታዮቼ ቤተሰቦቼ የዚህ ዩቲዩብ ላይክ፣ ሼር፣ ኮሜንት አድርጉልኝ። ዩቲዩቤ ዋርኒንግ ሰጥቶኛልና ቶሎም እየሰራሁበት አይደለም። እባካችሁ የማዳም ቅመሞች በተለይ አበረታቱኝ፣ ጻፉልኝ፣ ሼር አድርጉልኝ። እንድሰራላችሁ የምትፈልጉትን ደግሞ ኮሜንት ላይ አስቀምጡልኝ። እዚህ ላይ ሽንኩርት እያቁላለሁኝ ነው። እዚህ ጋር ቅመም ያረኩበት ዝንጅብል እና ቁንዶ በርበሬ፣ የአታክልት ማጂ እና ከሙን ያደረኩበት እና ባስሊ ይባላል። ባስሊ ቅመም ያረኩበት ጋር እዚህ ጋር ደግሞ ከተፍኩትን ዱባ ነው። የኛ ሀገር የኢትዮጵያ አይደለም ግን በቃ ባለውበት ሀገር ያገኘሁትን የኛ ሀገር የሚመስል ዱባ ነው። በጣም ነው የሚጣፍጠው። እንደገና ደግሞ ሄልዚ የሆነ ነገር ነው። ለጤናም ጥሩ ነው። በጣም ቆንጆ ነው። ለልጆች ራሱ በጣም የሚወዱት ነው። እኔ በጣም ይስማማኛል። አብዛኛውን ኢትዮጵያዊ ግን አይወዱም፣ ግን እኔ እወዳለሁ ዱባ ወጥ። ባልጨው በተለይ አሪፍ ነው። ጨውን ያረኩበት እዚህ ጋር ደግሞ ነጭ ሽንኩርት ራሴ ስለምቀርጽ አልተመቸኝም እና ነጭ ሽንኩርቱን እንትን ያረኩት ነው በመቀጥቀጫ። ከዛ እዚህ ጋር ስፒናች ያደረኩበት ማለት ጎመን ማለት ነው። እዚህ ጋር ደግሞ ቃሪያ እና ኮሪያንዳ ማለት ኩዝባራ እንትን ማለት የድንብላል ቅጠል ነው ያረኩበት። ቃሪያ የድንብላል ቅጠል ነው ያረኩበት። ከዛ አለቀ። ከዛ ደግሞ ለሽሮ የሚሆን ሽንኩርት ጣድኩኝ። ዶርሻ ቲማቲም ጨመርኩበት።
በስተመጨረሻ ሽሮ ሬዲ ሆኗል፣ ተዘጋጅቷል። ከዛ እንደዚህ ያስቀመጥኩት እንደዚህ ያዘጋጀሁት። አያምርም? በጣም ነው የሚያምረው። በጣም ነው የሚጣፍጠው ደግሞ በጣም ማለት ነው። ትንሽ ጊዜ ነው የፈጀብኝ፣ ትንሽ ሰዓት ነው የፈጀብኝ። ብዙ ሰዓት አልፈጀብኝም። ደስ ይላል። ሰላም ለእናንተ ይሁን።